ዓለምን የሚደግፈውን ጌታ በመሃል እጆቿ ደገፈችው ቤተ ክርስቲያን ታቦቱ ላይ ምጽፈው ስም ነው አልፋና ኦሜጋ እኔ ነኝ አነ ቀዳማዊ ፊተኛው እኔ ነኝ ወአነ ዳህራዊ ኋለኛው አረ በጣም ከባድ ስም ነው ኦቲስቲክ ህፃናት አሉ አንደበታቸው የታሰረ በጣም አይምሮአቸው ችግር ውስጥ ይወደቃልና የትም አይሄዱ ነው እኮ ሩቅ አይሄዱ ማንን መማጸን ይችላሉ ቅዱስ ሰረቃኤል ሳጥናኤል ምን አለ እኔ አምላክ ነኝ እኔ ራሴን በልዑል መስላለሁ ሲል ማን እንደ እግዚአብሔር አለ በቃ ማን እንደ እግዚአብሔር ብሎ ለመጀመሪያ ጊዜ ሰራዊቱን የእሳት ሰይፍ አስመዝዞ የተፋለመ ማን ነው ሚካኤል ብቻ ነው ተመልከቱ በሀገራችንም የነበረው ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ድንጋይ ያሉ ይሰድቡት ነበር ብዙዎቹ ማለት በዘመኑ ዕውቀት አልገባ ብሎ ሲማጸን ወላዲተ አምላክ ድንግል ማርያም ኡራኤልን አስከትላ መጣ አጠጣው አለችው አጠጣው ዕውቀት ተገለጠለ ሚካኤል ሲባል እንዲሁ አይደለም ስሙ የተሰጠው እያንዳንዱ መልአክ የተሰጠው ስም ስራውን የሚመራ ነው ከእህት ከድንግል ማርያም በስተቀር ከፍጡራን ወገን አንተን በደግነት የሚመስል የለም ተባለ ክብር ለዚህ መልአክ ይቅር የሚል ይለዋል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን መምህራነ ወንጌል ክቡር ሊቀ መዘምራን ዘማሪ ቀሲስ ምንዳዬ ክብርት ዘማሪት ማርታ የሰንበት ትምህርት ቤት አገልጋዮች ወንድሞች እህቶች ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ እንደምን ሰነበታችሁ እንደምን አረፈዳችሁ ሁሉ እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ሙሴን ከፈርዖን ኢያሱን ከአማሌቅ ሕዝቅያስን ከሰናክሬም ዳዊትን ከጎልያድ ዳንኤልን ከአናብስት አፎሚያን ከዲያብሎስ ወጥመድ የጠበቀ የባህራንን የሞት ደብዳቤ የቀደደ የሊቀ መላእክት የቅዱስ ሚካኤል ዓመታዊ ክብረ በዓል አድርሶናልና ክብር ምስጋና አምልኮትና ወዳሴ ለስሙ ይሁን እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ጥርምጥም ያለ ሰዓቱን ያማከለ ትምህርት እንማራለን የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ይግለጥልን እኔ ግን ማስተምራችሁ ታላቁ ሊቅ ቅዱስ ያሬድ በረከቱ ይደርብን ማህሌታይ እንዴት አድርጎ ሚካኤልን እንዳነሳው ክብሩን እንደመሰከረለት ከቅዱስ ያሬድ ጸዋትወ ዜማ እየጠቀስን እጅግ አስገራሚ ነገሮችን እንማራለን እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን አስቀድሜ ስለ ቅዱስ ያሬድ ጥቂት ነገር ልናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፀሐይ ቅዱስ ያሬድ በ505 ዓመተ ምህረት የተወለደ ክርስቲናና ተውክልያ ወይም ክርስቲና ተውክልያ አባቱ ደግሞ አዳም ይስሐቅ ይሉታል የተወለደ ታላቅ አባት ነው በተወለደ በ7 ዓመቱ አባቱ ስላረፈ እናቱ ጌዲዮን ወደሚባል አጎቱ ዘንድ እንዲማር የቤተክርስቲያንን ትምህርት ሰጠችው ቅዱስ ያሬድ ግን ትምህርት አልሆነለትም በዚህ ምክንያት አጎቱ ሲገርፈው ተበሳጭቶ ሄዶ ከዛፍ ስር ሲቀመጥ ትልቅ ትምህርትን መማር ጀመረ አንዲት ተመለከተ ተወድቃለች ተነሳለች ተወድቃለች ተነሳለች በስድስተኛው ወድቃ በሰባተኛው ተነስታ ፍሬዋን ስትመገብ በማየቱ እኔም ታግሼ ብማር እግዚአብሔር ምስጢር ይገልጥልኛል ብሎ ታግሶ ይቅርታ ጠይቆ መማር ጀመረ ነገር ግን ወደ አክሱም ጽዮን ቤተክርስቲያን እየሄደ እግዚአብሔር አምላክ ትምህርቱን እንዲገልጥለት ይማጸን ነበር ድሮ ቤተክርስቲያን እንዲህ ያለ ዝማሬ አልነበረ ልክ እንደ ወርድ ንባብ ዳዊት መደጋገም እንጂ ከፍ ያለ ዝማሬ ስላልነበር እግዚአብሔር አርያማዊ ዝማሬ ለኢትዮጵያ ለቤተክርስቲያን ሊያፈስ ፈቃዱ በመሆኑ ከለታት ባንዳቸው ከኤዶም ገነት 3 አዕዋፍን እንደላከለት በሰው ቋንቋ እንደተናገሩት እግዚአብሔር እንደላካቸው ልክ እንደ በለዓም አህያ እንደመሰከሩለት ገድሉ ያስረዳል ከዚያ ተመስጦ መጥቶበት ወደ ላይ ሲመለከት መላእክት በእግዚአብሔር ዙፋን ፊት ሲያገለግሉ ሲያመሰግኑ በታላቅ ተመስጦ ውስጥ ሆኖ የነሱን አርያማዊ ዝማሬ ከቀዳ በኋላ አክሱም ጽዮን በተለይ ሙራደ ቃል በምትባል ቦታ ላይ ለመጀመሪያ ጊዜ የአርያም ዝማሬን ዘመረ ቀዳሚያ ለጽዮን ሰማይ ሳረረ እግዚአብሔር ከጽዮን አስቀድሞ ሰማይን ፈጠረ ወበዳግም አራዮ ለሙሴ
ለሙሴ ዘከመ ይገብር ግብራ ለደብተራ በኋላም ዳግመኛ ለሙሴ ድንኳኗን ስራ አሳየው ብሎ ሲዘምር አፄ ገብረ መስቀል በእውነት ከዙፋናቸው ተነስተው ንግስቲቱ ደንገጥሮቿን ጥለው ሁሉ ነገስታቱ መሳፍንቱ ሁሉ ተሰብስበው ይካሪያን የተቀዳውን ሰማያዊ ዝማሬ ሲያደምጡ ቆዩ። በኋላም ንጉሠ ነገስቱ ይህ ዝማሬ የቤተ ክርስቲያን መገልገያ ሊሆን ይገባል አለ። ከመሳፍንቱ ከመኳንንቱ በዘመኑ ከነበሩ ሊቃውንት ጋር ተማክረው እግዚአብሔርን እንጠይቅ ብለው ታኅሳስ 1 ሰኞ ሱባኤ ገቡ። 400 እግዚኦታ 41 ኪርያላይሶን እያደረሱ ሲማጸኑ ልክ በሰባተኛው ቀን የክብር ባለቤት ጌታችን በጉልላቱ ላይ በዕፀ መስቀል እንደተሰቀለ ሆኖ ለሕዝቡ በአጠቃላይ ተገለጠ። ያን ጊዜ ቅዱስ ያሬድ ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁን ሰብክ መድህነ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት ጌታ በመስቀል ተሰቀለ። መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት እሱን እንሰብካለን ብሎ የስብከት ቀለሙን ጀመረ። ከዚያ ብዙ መጻሕፍትን ደረሰ። ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሲት እና ቅዱስ ያሬድ በድጓው ላይ በተለይ ቅዱስ ሚካኤልን እንዴት አድርጎ እንዳወደሰው እንማራለን። የቅዱስ ያሬድ በረከት ይደርብን። ቅዱስ ያሬድ በተለይ ብዙ ነገር ተናግሯል። በተለይ ስለ ቅዱስ ሚካኤል አስቀድሞ የስሙን ነገር የሚካኤልን የስሙን ነገር እንዲህ ብሎ አስቀምጦታል። ውእቱ ሊቆሙ ወመላኮሙ ሚካኤል ስሙ አይኑ ዘርግብ ልብሱ ዘመብረቅ ሐመልማለ ወርቅ ይላል። እስቲ አብረን እንበለው። አይኑ በሉ እስቲ። የርግብ የሆነ ልብሱ የወርቅ መጎናጸፊያ የሆነለት የወርቅ አመልማሎ ስሙ ሚካኤል የተባለ እርሱ የመላእክት አለቃቸው መሪያቸው ነው። ይሄ እንግዲህ ቅዱስ ያሬድ ሚካኤልን ያወደሰበት ነው። በጣም ይገርማል። ውእቱ ሊቆሙ መላኮሙ ካለ በኋላ ሚካኤል ስሙ አይኑ ዘርግብ ይለዋል። አይኑ የርግብ ነው ይላል። አይኑ የምንድን ነው? ርግብ የዋህ እንደሆነች ሚካኤልም ምንድነው ማለት ነው? የዋህ ነው ካለ በኋላ ልብሱ ዘመብረቅ ይላል። እንግዲህ ልብሱ መጎናጸፊያው የመብረቅ ነው ማለት ነው። እንግዲህ መብረቅን ስናነሳ ታውቃላችሁ የመብረቅን ኃይል ከ1 ቢሊዮን በላይ ቮልት ያለው ከ30,000 አምፔር በላይ መልቀቅ በሰከንድ የሚችል ታላቅ ኃይል ምንድነው? መብረቅ ነው፣ ነጎድጓድ ነው። ከ30,000 ዲግሪ እስከ 54,000 ዲግሪ የሙቀት መጠን ያለው ሲሆን ከፀሐይ ሰርፌስ ምንድነው? የበለጠ የላቀ ነው። አንዲት የመብረቅ ብልሽታ ብቻ ከ3 ወራት በላይ 100 ዋት አምፖል ማብራት ይችላል። እየሰማችሁ ነው? የመብረቅን ኃይል ተረዱት። ከ1000 ቮልት በላይ እና ያሬድ ምን ይለዋል? ልብሱ ዘመብረቅ ሐመልማለ ወርቅ የወርቅ አመልማሎ የተባለ ይመላክ ስሙ ማን ነው አለ? ሚካኤል ነው አለ። ስሙ ማን ነው? ይቀጥላል ያሬድ መላከ ፍስሐ ሚካኤል ስሙ ለመላእክት ውእቱ ሊቆሙ ስሙ ሚካኤል የተባለ የደስታ መልአክ ለነገደ መላእክት አለቃቸው ነው። የተሾመላቸው አለቃቸው እርሱ ሚካኤል በፊታቸው ይሄዳል በማለት መላከ ፍስሐ የደስታ መልአክ ስሙ ማን የሚለው አለው? ሚካኤል። እስቲ በሉት። አዎ ሚካኤል ሲባል እንዲሁ አይደለም። ስሙ የተሰጠው እያንዳንዱ መልአክ የተሰጠው ስም ስራውን የሚመራ ነው። ሚካኤል ሲባል ገብርኤል ሲባል ሩፋኤል ሲባል ሰዳኬል ሲባል ራጉኤል ሲባል ኡራኤል ሲባል እያንዳንዱ መልአክ የተሸከመው የእግዚአብሔር ስም አለ። ምን የሚል? ኤል። እስቲ በሉ። ኤል ወይም ያህሚል ስም አለ። ያህዌ ማለት ነው። ኤልም ኤል አምላክ ማለት ነው። ሚካኤል ግን ከስራው ጋር የተያያዘ ስም ነው። ሚ ማለት ማን ማለት ነው። እስቲ በሉ። ማኑ ማን ማለት ነው። ካ ማለት ካይንደዋዌ ነው፣ እንደ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት ማን? ድገሙት። ማን እንደ እግዚአብሔር። ይሄ ስም ዝም ብሎ አልተሰጠው። ምክንያቱም ሳጥናኤልን ተፋልሞ የሚጥል መልአክ ማን ነው? ይሄ መልአክ ነው። ሳጥናኤል እኔ ራሴን አለ በልዑል መስላለሁ አለ። ኢሳይያስ 14:14 ስታነቡ አንተ ግን ወደ ሲኦል ትወርዳለህ። እኔ ራሴን በማን መስላለሁ አለ? በእግዚአብሔር መስላለሁ። ራሴን ልዑል ነኝ፣ ከእግዚአብሔር ዙፋን በላይ ዙፋኔን እዘረጋለሁ አለ። ያን ጊዜ ከመላእክት በብቸኝነት የሚነሳው ማን ነው?
ምን ብሎ ነው የሚነሳው? ማን እንደ እግዚአብሔር? እግዚአብሔርን የሚመስልማ የለም፣ ልዑልን የሚመስልማ የለም ብሎ ከሳጥናኤል ጋራ የሚፋለም መልአክ ስለሆነ እግዚአብሔር ሚካኤል አለው። ክብር ለዚህ መልአክ ሚካኤል አለው። ዛሬ ለዚህ ነው ሌሊት ማህሌት ሲቆም ሊቃውንቱ መጀመሪያ መልክዓ ሚካኤልን ሲጸነጽሉ ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋራ ሱታፊ አግኝቷልና ለስም አጠራር ምን ይገባል? ሰላምታ ይገባል። ለዚህ ነው ቅዱስ ያሬድ ደጋግሞ መልአከ ፍስሐ ሚካኤል ስሙ ማን የሚባል? ሚካኤል የሚባል። በተለይ ሄኖክ በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 1 እስከ 5 ደራሲው የያሬድ ልጅ ሄኖክ እንደጻፈው ነው ብሎ ያነሳው። ለምሳሌ አዳም ሴትን፣ ሴት ሄኖስ፣ ሄኖስ ቃይናን መላልኤል ያሬድ ሄኖክን ይወልዳል። ሄኖክ ታላቅ አባት ነው። እግዚአብሔር ከዓይነ ሞት የሰወረው ነው። መልአኩን ልኮ ወደ ሰማየ ሰማያት አውጥቶ ሰማየ ሰማያትን አይቷል፣ በርባሮስን አይቷል፣ አድማስን አይቷል፣ ናጌብን አይቷል፣ ፈለከ ፈለካትን አይቷል፣ አየራትን አይቷል፣ ሙፃ ነፋሳትን አይቷል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ መባረቅ፣ ስለ ነጎድጓድ፣ ስለ ረቂቃኑ ፍጥረታት ሁሉ ታላቅ ምስጢር እግዚአብሔር ገለጠለት። ሲገልጥለት ግን ለይቶ የመላእክትን ስማቸውን እንዲህ ብሎ ይገልጣል። መጀመሪያ የገለጠው ኡራኤልን ነው። በረከቱ ይደርብን። ከቅዱሳን መላእክት አንዱ አለ ኡራኤል ይላል። አስቀድሞ ግን የቅዱሳን መላእክት ስማቸው ይህ ነው ብሎ ነው ያመጣው። እኛ ሚካኤልን ነው የምንፈልገው፣ ግን ሌሎቹን ስለጠቀሰ ትንሽ ጠቀስ እናድርግ። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው አለ። በምን ላይ? ቅድም ያልኩትን መባረቅትን ነጎድጓድን እንዲመራ የተሾመ መልአክ ነው። ስሙ ራሱ ስራውን ይመራል። የትም ሳንሄድ ኡራ ማለት ብርሃን ማለት ነው። ኤልስ ኡራኤል ማለት የእግዚአብሔር በቃ። ስለዚህ ከብርሃን ጋራ ነገር ከፈለጋችሁ ማንን አማክሩ? ኡራኤልን አማልቁ። ለምሳሌ ብርሃን ማለት ዕውቀት ማለት ነው። ዝንቱ ብርሃን ኮኖሙ ጥበብ ወአእምሮ፣ ይህ ብርሃን ጥበብንና ዕውቀትን ሆናቸው። የመጀመሪያው እግዚአብሔር ብርሃን ይሁን ሲል እንደ ጎርፍ እየጎረፈ መላእክትን ሲያጥለቀልቃቸው ቅዱስ 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 እያሉ አመስግነዋል። ስለዚህ ዕውቀት ከፈለጋችሁ ማንን ተማጸኑ? ምክንያቱም ለእዝራ ሱቱኤል ጽዋ ልቡን አይዞ መጣ፣ አፍን ክፈት አለው። አፉን ከፈተ፣ ግቶት ሄደ፣ አለቀ። በቃ ዕውቀት ልቡ በዕውቀት ተመላ። በሀገራችንም የነበረው ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ድንጋይ እያሉ ይሰድቡት ነበረ። ብዙዎቹ ማለት በዘመኑ ዕውቀት አልገባ ብሎ ሲማጸን ወላዲተ አምላክ ድንግል ማርያም ኡራኤልን አስከትላ መጣ፣ አጠጣው አለችው። አጠጣው፣ ዕውቀት ተገለጠለት፣ አለቀ። ስለዚህ ኡራ ማለት ምንድነው? ብርሃን። ኤልስ እግዚአብሔር ነው። ስለዚህ በመብረቅና በነጎድጓድ ላይ ተሹሟል። ይቀጥልና ከቅዱሳን መላእክት አንዱ ሩፋኤል በሰዎች ቁስል ላይ የተሾመ ነው ይላል። ማን ነው ስሙ? አይዟችሁ ወደዚህ። ማን ነው ስሙ? ሩፋ ማለት ሐኪም ማለት ነው። ደስ አይልም? ፈውስ ማለት ነው። ኤልስ ሩፋኤል ፈውስ እግዚአብሔር። ስለዚህ የታመሙትን ቁስለኞችን እንዲፈውስ እግዚአብሔር ስልጣን ሰጥቶታል። ምናልባት እዚህ ሜዲካል ዶክተሮች ካላችሁ ተማጸኑት። ሰርጀሪ ምናምን ስታደርጉ ኦር ብሬን ብዙ ቀዶ ጥገና የውስጥ በሽታ መታከሙ ካላችሁ በተለይ ሩፋኤል የሐኪሞች ምንድነው? ጠባቂ ነው። በረከቱ ይደርብን። እያንዳንዱ መልአክ የራሱ ስልጣን አለው። ለምሳሌ ህመምን ስናነሳ በአይን ህመም ላይ የተሾሙ ቅዱሳን አሉ። ለምሳሌ እንደነ ቅድስት ሉሲያ አይነት አይን የታመመ ሰው ቢማጸናት አይን እንደነ ቅድስት ዴሜን ያሉ ደግሞ ጥበብ ለጎደለው ፍልስፍና ላነሰው ዕውቀትን በመስጠት አንዳንዱ ደግሞ በኩላሊትም ሊሆን ይችላል፣ በጉበት በሽታ ላይ ሊሆን ይችላል፣ በውስጥ ነገር በውጭ ነገር በብርሃን ነገር በሙሉ የተሾሙ አሉ። ያንን ማወቅና በማጸን የማን ድርሻ ነው? የናንተ የሁላችን ድርሻ ነው። ይቀጥልና አንዱን መልአክ ያነሳዋል። ከቅዱሳን መላእክት አንዱ ራጉኤል ስለ ብርሃናትና ስለ ዓለም የሚበቀል ነው ይላል። ምን ማለቱ መሰላችሁ? ሰይጣን ራሱ የብርሃን መልአክ ይመስላል አይደል? በማታለል እና እነሱን የሚበቀል ነው ማለት ነው። አጋንንትን የሚበቀል መልአክ ነው። ስለዚህ በአጋንንት አሽክል ላይ ወደቁ ሰዎች የቅዱስ ራጉኤልን ድርሳኑን ቢጸልዩ መልኩን ቢጸልዩ ፈጥሮ ምን ይላቸዋል? ይፈውሳቸዋል። በረከቱ ይደርብን። ራጉ ማለት ራእይ ኤል እግዚአብሔር ራእይ እግዚአብሔር ማለት ነው። በረከቱ ይደርብን። ይቀጥልና ሄኖክ ሚካኤል ጋር ለመድረስ ነው ይሄን ሁሉ ችኮላችን።
ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢያትን በሚሰሩ ሰዎች ላይ የተሾመ ነው ይላል። ሰረቃኤል በሉ እስቲ። አታውቋቸውም። ብዙዎቹን መላእክት ስማቸውን አታውቁም እንጂ ብዙ ጥቅም አላቸው። ምን ማለት ነው? አይምሮአቸው በታመሙ ሰዎች ላይ በአይምሮ ህሙማን ባበዱ ሰዎች ላይ የተሾመ መልአክ ነው። በረከቱ ይደርብን። ስለዚህ ብዙዎች ለምሳሌ አሁን ኦቲስቲክ ህፃናት አሉ፣ አንደበታቸው የታሰረ በጣም አይምሮአቸው ችግር ውስጥ ይወደቃልና የትም አይሄዱ ነው እኮ ሩቅ አይሄዱ። ማንን መማፀን ይችላሉ? ቅዱስ ሰረቃኤል። እስቲ በሉት፣ ድገሙት እስቲ። ስለዚህ በአይምሮ እብደት ውስጥ ያሉ ሰዎች ካሉ እሱን መማፀን፣ ከቤታችሁ በዚህ ህመም የተጠቃ አንድ ሰው ካለ ይሄን መልአክ ብትማጸኑት ፈጥኖ ይደርሳል ነው። ችግሩ አለመጠቀማችን ነው። ይቀጥልና ከቅዱሳን መላእክት አንዱ ገብርኤል ይላል። በእባቦች ላይ ይላል ማለት አጋንንት መርዝ እንዳይበጠብጡ እባብ ናቸው። ውሃ ውስጥ እንዳይመርዙ በኪሩቤ በገነት ላይ ማለትም በገነት እጽዋት ላይ በገነት አዕዋፍ ላይ በኪሩቤል ላይ በተለይ የተሾመ እንደሆነ ይጠቅሳል። ገብር ማለት ምንድነው? ጋቦር እስቲ በሉ። ጋቦር ማለት በዕብራይስጥ ኃያል ማለት ነው። ኤልስ እግዚአብሔር። ገብርኤል ማለት እግዚአብሔር ምንድነው? በጣም ደስ ይላል ስሙ። ገብር ብእሲ ኤል እግዚአብሔር ሰላም ለዝክረ ስምከ ዘኢይተረጎም ምስጢር በሐቱ ይመስል ብሂለ እግዚኦ ገብር ይለዋል። እንግዲህ ቅዱስ ገብርኤል በረከቱ ይደርብን። ግን ወደ ሚካኤል ስንመጣ እንዲህ ይለዋል። እስቲ ለሰው በሚያደርገው በሉ በጎነት ላይ ለህዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው። በቃ ሄኖክ እንዲህ ብሎ ነው የጠቀሰው። ለህዝቡ በሚያደርገው በጎነት ላይ በጣም በጎ መልአክ ነው፣ ታዛዥ ነው ይላል። ምንድነው? ለአምላኩም ይታዘዝ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ለዚህ ነው ሚካኤል ስንል ማን እንደ እግዚአብሔር ተብሎ ይጠራል ማለት ነው። በረከቱ ይደርብን። ሌላው ቅዱስ ያሬድ የቅዱስ ሚካኤልን ውበት በመግለጽ የሚታወቅ ነው። እኛ ብዙ አንገልጸውም። ቅዱስ ያሬድ ግን ሚካኤልን ምን ይለዋል? መላከ ፍስሐ ዘአጽፉ መብረቅ ሐመልማለ ወርቅ ሚካኤል ሊቅ ይለዋል። እስቲ አብረን በለው። መጎናጸፊያው መብረቅ የሆነ የደስታ መልአክ አለቃ ቅዱስ ሚካኤል የወርቅ ሐመልማሎ ነው። ደስ አይልም? የምን ሐመልማሎ ነው? ወርቅ የሚመስል ነው። ደስ አይልም? ይሄ መልአክ አክብሮት እስቲ የወርቅ ሐመልማሎ ነው። ልብሱ ራሱ ይላል ዘአጽፉ መብረቅ። ይሄ መጎናጸፊያው የምንድነው ይላል? የመብረቅ ሲሆን ምን ይላል? የወርቅ ምንድነው? ወርቅ ደስ ይላል አይደለ? ወርቅ ጽሩይ እንደሆነ ሚካኤልም ሲገለጥ በልዩ ብርሃን ነው። ወርቅ መስሎ የሚገለጥ መልአክ ነው። ረድኤቱ በረከቱ ይደርብን። እንደገና ስለ ውበቱ ምን ይላል? እስመ ማፉሁ ይወጽእ ነጎድጓድ ህብረ ክነፊው ያንበለብልነድ እምሊቃነ መላእክት የአቢ ባውድ ሚካኤል ውእቱ መልአኩ ለወልድ። ይሄንንም አብረን እንበል። የወልድ አገልጋዩ በሉ እስቲ ሚካኤል ነው። በዙሪያ ሁሉ ካሉት ከሊቃነ መላእክት ይበልጣል። የክንፉ መልክ ነበልባላዊ እሳትን ያቃጥላል። ከአንደበቱ ነጎድጓድ ይወጣል። ክብር ለዚህ መልአክ። ደስ ሲል አገላለጹ በጣም ለዚህ ነው ልክ እንደ ቅዱስ ያሬድ መስሎ ሰላም ለአክናፊከ እለ በሰማያት ያንበለብሉ ከመሰርቀ ፀሐይ ስነጸዳሉ። ልክ ፀሐይ ከምስራቅ ጀንበር ስትወጣ ደስ አትልም? ልክ አንተም ክንፎች ሲዘረጉ ልክ እንደ ፀሐይ ውበት ነው። ክብር ለዚህ መልአክ ይሁን። አቤት ውበቱ የሚካኤል ውበት የተለየ ነው እና በተለይ ደግሞ ቅዱስ ያሬድ ስለ ውበቱ ብቻ ሳይሆን ስለ ክብሩ የዘመረ ነው። ስለምኑ እንዲህ ይላል? ክብረ ሚካኤል ናሁ ታውቀ በትሕትናሁ አብዮ ልህቀ ዲባዬ ላፍ ዘተሰምየ ሊቀ ዘይታጸፍ መብረቀ ይተነብል ጽድቀ። አብረን እንበለው። የሚካኤል ክብር በሉ እስቲ። እነሆ አሁን ታወቀ ሚካኤል በትሕትናው ፈጽሞ ላቀ ከፍ አለ። በአይላፍ ነገደ መላእክት ላይ የተሾመ አለቃ ሚካኤል መብረቅን የሚጎናጸፍ ጽድቅን ይለምናል። ክብር ለዚህ መልአክ። ደስ ሲል በትሕትናሁ አብዮ ልህቀ ይላል። ይሄንንም ከሄኖክ ነው የወሰደው።
ከሄኖክ ነው የወሰደው። በመጽሐፍ ሄኖክ ምዕራፍ 10 ላይ ሄኖክ አባታችን ስፍር ቁጥር የሌላቸው መላእክትን ይመለከታል። ከቃሉ ጋር ናችሁ? እና በጣም ብዙዎች ናቸው፣ ግን 4 መላእክትን ለይቶ ያለ አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ናቸውና እያንዳንዱ ስራ አላቸው። አንዱ የመናፍስትን ጌታ ሲያመሰግነው ያያል፣ አንዱ ሕሩይ ጌታን ያመሰግናል፣ ስለ ቅዱሳን ሲማልድ ያያል፣ አንዱ መልአክ አጋንንትን አስወጥቶ ሲያባረር ያያል። በኋላ ሄኖክ ተርጉምልኝ አለው መልአኩን። ምን በልልኝ? ተርጉምልኝ፣ እነዚህ 4ቱ መላእክት ማን ናቸው አለው። በኋላ መልአኩ እንዲህ ብሎ ይተረጉምለታል። ይህ አለ የመጀመሪያው ቃል ሲያመሰግን የተሰማው ማን ይመስላችኋል? እስቲ ንገሩኝ። አይዟችሁ አትጠሩ። ማን ይመስላችኋል? ቅዱስ ሚካኤል ነው። ይህ የመጀመሪያው ቃል አለ ይቅር የሚልና ከመዓት የራቀው ቅዱስ ሚካኤል ነው አለ። ክብር ለዚህ መልአክ። ደስ ሲል ከመዓት የራቀው ማን ነው? ቅዱስ ሚካኤል ነው። ደግ መልአክ ነው። ለዚህ ነው ያሬድ ከፍ ከፍ አለ ያለው። በቃ ደግ መልአክ፣ ከመዓት የራቀ፣ ከቁጣ የራቀ። እኔ ቅዱስ ሚካኤልን ሳስብ ሁሌ በተለይ ቤተክርስቲያን ላይ ቤተክርስቲያናችን ይቆይና ቤተክርስቲያናችን ዘወትር በሥርዓተ ቅዳሴዋ ላይ ሚካኤልን ሳታነሳ አታልፍም። ስታነሳው ግን ደግ መሆኑን በመመስከር ነው አይደል እንዴ? ከመዓት የራቀ ማን ነው አለ? ሚካኤል ነው አለ። ተውህቦ ምህረት ለሚካኤል ሲባል ሰምታችኋል? ቅዳሴ ላይ ምን ማለት ነው? ለሚካኤል የምህረት ማለትም የበጎነት የመራራት ሀብት ተሰጠው። ለገብርኤል ደግሞ ምን? የማብሰር ሀብት። አቤት ቅዱስ ሚካኤል ደግ መልአክ ነው፣ አዛኝ መልአክ ነው፣ ርህሩ መልአክ ነው። ስለዚህ ሊቁ ምን ይላል? በምድር ላይ ከፍጡራን ወገን ደግ ሆነች ብላችሁ የምታስቧት ማን ናት? አይሰማም? እመቤታችን ናት። ከፍጡራን ወገን ደግሞ በርህራሄ በደግነት በበጎነት ከሷ ጋር የተነጻጸረ ሚካኤል ብቻ ነው። አልቦ ዘይት ማሰለከ በልማደ ምህረት ወሳሂል እንበለ ባሕቲታ እህትከ ማርያም ድንግል። ደራሲው ምን አለ? ከእህት ከድንግል ማርያም በስተቀር ከፍጡራን ወገን አንተን በደግነት የሚመስል የለም ተባለ። ክብር ለዚህ መልአክ። ይቅር የሚል ይለዋል። ከመዓት የራቀ በጣም እና ለምሳሌ በማሕሌተ ጽጌ ላይ እንደና አባ ጽጌ ድንግል የመሳሰሉ ሊቃውንት እመቤታችን ሁሌ ስትመጣ ለቅዱሳንም ስትገለጥ ሚካኤልን ይዛ ገብርኤልን አስከትላ ነው የምትመጣውና ስትመጪ አለ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ንኢ ርግቤ ትናዝዝን የምላህ ወንኢ ሰናይቲ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ። ወደ አማርኛ ሲተረጎም ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምር በንጽህና ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ድንግል ማርያም ከሐዘን ከለቅሶ ታረጋጊን ዘንድ ምን በይ ነይ ይላታል። ነጭ ቀይ የተባለ ማን ነው? ኢየሱስ ክርስቶስ ነው አይደል? ልጇ ነው። ለምን ነጭ ቀይ የተባለ? ሰሎሞን ወልድ ሆየ ጻዕዳው ቀይ ወልድ ወንድሜ ይላል። በአማርኛው ደግሞ ውዴ ይላል። ነጭም ቀይም ነው። ምንድነው ቀይ የተባለ? ለምንድን ነው? የኛን ስጋ ስለተዋሃደ። ነጭ የተባለውስ ፍጹም አምላክ ስለሆነ ግልጽ ነው። አዎ ፍጹም አምላክ ወልድ ሆየ ጻዕዳ በመለኮቱ ወቀይ በትስብእቱ። ፍጹም አምላክ ፍጹም ሰው የሆነ ልጅሽ ክርስቶስን ታቅፈሽ ስትመጪ። ሌላው ደግሞ ቀይ የተባለው ደሙን አፍስሷል። እውነት ሐሰት? ኢሳይያስ ምን ይለዋል? ለምን ትቄህ አልባሲከ ልብስ ስለምን ቀላ ይለዋል። ከለሜዳ ለብሶ አካሉ ደም ለብሶ በዕለተ ዓርብ በመስቀል የተሰቀለው ኢየሱስ ክርስቶስ ነው። እመቤታችንም ከዮሐንስ ጋር ስታለቅሱ ላለች በኋላ ደግሞ ብርሃነ ትንሣኤውን ገልጧል። ስለዚህ እሱን ታቅፈሽ ስትመጪ ያለ ማንን ይዘሽ ነው ያለ? ደስተኛውን ገብርኤልን። እስቲ ደስተኛው ማን ነው? ቅዱስ ገብርኤል የደስታ መልአክ ነው። ታውቃላችሁ እመቤታችን ሲያበስራት ደስ ብሎት ክንፉ እየተሰማ ጸጋን የተመላሽ ደስተኛይቱ ወይ ምን ይበልሽ? ደስ ፍሷሃ ገጽ ነው ደስ ያለውና ግን ስትመጪ ደስተኛውን ገብርኤልንና ካለ በኋላ እንዳንቺ ርህሩ የሆነውን ሚካኤልን ይዘሽ ነይ። ትምጣ እመቤታችን ደጉ መልአክ።
ቀጥሎ ሁለተኛ ይለዋል በበሽታ ሁሉ ላይ የተሾመ በሰው ቁስል ላይ የተሾመው ሩፋኤል ነው አለ ሶስተኛው በሰራዊት ሁሉ ላይ የተሾመው ገብርኤል ነው አንዱ ጠባቂ ማለት ነው ምድርን ለአራት የከበበው አንዱ ሚካኤል አንዱማ ሩፋኤል ቀጥሎ ገብርኤል አራተኛው የዘላለም ሕይወትን ለሚወርሱ ንስሐ በሚገቡ ሰዎች ላይ የተሾመው ፋኑኤል ነው ይላል በረከቱ ይደርብን እነዚህ የልዑል አራቱ መላእክት ናቸው ይላል አክብሩቲን መላእክት በእውነት በአይላፍ ላይ የተሾመ ቅዱስ ሚካኤል በትህትናው ምን ሆነ ከፍ ከፍ አለ ላቀ ይላል ቀጥሎ ቅዱስ ያሬድ እንዲህ ይላል አበዮ ንጉሠ ስብሐት ለሚካኤል ሊቀ መላእክት ዘይስል በእንተ ምህረት ይላል የምስጋና ባለቤት በሉ እግዚአብሔር ለመላእክት ጭፍሮች አለቃቸው የሆነ ስለ ምህረት የሚማልድ የመላእክት አለቃ ሚካኤልን ከፍ ከፍ አደረገው ከፍ ያለ መልአክ ነው ዛሬ የምናከብረው በእጅጉ እግዚአብሔር ያከበረው ያገነነው ለምን በትህትናው ምክንያት ሚካኤል በሉስቲ ፍቹ ማን ነው ማን እንደ እግዚአብሔር ሳጥናኤል ምን አለ እኔ አምላክ ነኝ እኔ ራሴን በልዑል መስላለሁ ሲል ማን እንደ እግዚአብሔር አለ በቃ ማን እንደ እግዚአብሔር ብሎ ለመጀመሪያ ጊዜ ሰራዊቱን የእሳት ሰይፍ አስመዝዞ የተፋለመ ማን ነው ሚካኤል ብቻ ነው ተመልከቱ በዚህ ከሱን አብነት አድርገው ነው 10 ነገድ ኪሩቤል 10 ነገድ ሱራፌል ፍልሚያ የጀመሩት ራማ ላይ ድምጽ ሲሰማ አርባብን የሚመራው ቅዱስ ገብርኤል ነገደ መናብርትን የሚመራው ሩፋኤል ነገደ ስልጣናትን የሚመራው ሱሪያል በጣም ይደንቃል ኤረር ላይ ድምጽ ሲሰማ ነገደ ሊቃናትን የሚመራው ቅዱስ ሰዳኬል ነገደ መኳንንትን የሚመራው ቅዱስ ሰላቴል ነገደ መላእክትን የሚመራው ቅዱስ አናኔል ፍልሚያ ጀመሩ ሳጥናኤል ሁለት ድል ነሳቸው ቅዱስ ሚካኤል ወደ ጌታ ቢያመለክት ድል የሚነሳበትን ምስጢር እንድታውቅ ነው ብሎ ስሙንና የብርሃን መስቀልን ሲሰጠው ጥንተ ጠላት ሰይጣን ወደቀ ደስ ይበላችሁ ሚካኤል ጣለው በዮሐንስ ራእይ ምዕራፍ 12 ላይ በሰማይ ሰልፍ ሆነ ሚካኤልና መላእክቱ ማንን ተዋጉ ዘንዶን ተዋጉ አልቻላቸውም ዓለምን የሚያስተው የቀደመው እባብ ከሰራዊቱ ጋር ምን ሆነ ወደቀና ሚካኤል አስቀድሞ ማን እንደ እግዚአብሔር ብሎ ስለተነሳ ያጋይስትን ነገድ ደርቦ በኃይላት ላይ አለቃ ሆኖ የ99 ነገደ መላእክት አለቃ ሆኖ ልዑለ መንበር ሆኖ ተሾመ አበዮ እግዚአብሔር ለሚካኤል ክብር ለዚህ መልአክ ታላቅ አያችሁ ለዚህ ነው ቅዱስ ያሬድ አበዮ ንጉሠ ስብሐት ለሚካኤል ሊቀ መላእክት የምስጋናው ጌታ አልፋ እግዚአብሔር ሚካኤልን ምን አደረገው በእጅጉ ከፍ አደረገው ይላል በመጨረሻ ከመላእክት ከፍ ያለው ሚካኤል ማንንም መልአክ ያልተሰጠውን ከፍታ ያሬድ እንደተናገረ እግዚአብሔር ለሱ ሰጠው ማለሱ ሰጠው ይሄን ነገራችሁ ቀመጣለሁ በጣም ትልቅ ነገር ነው ግን ነገራችሁ ካይምሮ በላይ የሆነ ነው በመጽሐፈ ሄኖክ ምዕራፍ 20 ከቁጥር 1 እስከ 5 እንዲህ ይላል ሰማይና ምድርን ያጸና ዓለም ሳይፈጠር የነበረ ህቦ ረቂቅ ሽሽግ በጣም ትልቅ ኃይል ያለው የእግዚአብሔር ስም በብቸኝነት ሚካኤል እጅ ላይ ተጽፏል ስለዛ ነው መነግራችሁ ከሌሎቹ መላእክት ማንንም ይሄ መላእክት ተጻፈበት አልተባለም ሚካኤል ግን ይሄ ስም ተሰጠው ሄኖክ ይሄ ነገር ለኛ አስተላለፈ በምዕራፍ 20 አንቡ ቤታችሁ ምዕራፍ 20 ዛሬ ቤት ስራው መጽሐፈ ሄኖክ ምዕራፍ 20 ቤታችሁ ስትገቡ ልዑል በጌትነት አለ በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የክስቢኤል የስሙ ቁጥር ይህ ነው ከባድ ነገር ነው መነግራችሁ ብሎ አይነት አይደለም የክስቢኤል ማለት የማን ስም ነው እግዚአብሔር ስም ነው እግዚአብሔር ስሙ በጣም ብዙ ነው በጣም እያንዳንዱ ስም ግን አገልግሎት አለው እኛና ቅም እንጂ እያንዳንዱ ስም አዶናይ ሲባል ጸባኦት ሲባል ኤልሻዳይ ሲባል ይሄ አሼር ይሄ ወይም በጸጳጦስ ውስጥ 20 ሸራ 20 ሲባል በጣም ብዙ ነው አዶናይ ሲባል እግዚ ሲባል አረ ብዙ ነው ስንቱን ሰፍረን ቆጥ አንችለውም ግን እያንዳንዱ ስም ስንጠራው የራሱ ኃይል አለውና አንዱ ክስቢኤል የሚባል ስም ነው እስቲ በሉት አምላክ ወሰብ ማለት ነው ይላሉ ሊቃውን ሲተረጉሙ ካለ በኋላ ስሙም ቤቃ ይባላል ይላል ምን ይባላል ቤ ማለት አበገዳ ቤቃ ቤን ወልድ ማለት ነው ሁለተኛው አካል
ቃ ማለት ቃል ነው በቀዳሚ ሐለወ ቃል ይሉታል ሊቃውንት አስቀድሞ የነበረ ቃል ነው ካለ በኋላ ያን የተሰወረውን ስሙን ምን የሚለውን ስሙን ያውቁት ዘንድ የተሰወረውን ስም ግለጥላቸው ህቡ ስም ማለት ይሄ ነው የተሰወረውን ሁሉ ለሰው ልጆች ያሳዩ ዘንድ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ አጋንንት የሚያንቀጠቅጥ ስም ነው ካለ በኋላ በመሐላ ጊዜ ጠሩት ዘንድ ግለጥላቸው ኃይለኛ ነው የጸና ነው ካለ በኋላ ይህን አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው ክብር ለእግዚአብሔር ይሁን ሰላም ለራህከ ስመ መሐላ ዘጸበጠ ይለዋል የመሐላ ስምን ለጨበጠ መዳፍ ምን ይገባል ሰላምታ ይገባል ይህ ስም በጣም ታላቅ ስም ነው ይላል አካ ሰላም ለዝክረ መልካ ኢየሱስ ምን ነው መልካ ኢየሱስ ላይ የማይከዳ የመሐላ ስም ለሆነ ለስም አጠራር ሰላምታ ይገባል ይላል ስመ መሐላ ዘኢየሱስ ዘአንበረ ቅድመ እግዚአብሔር በአትሮንሱ ኢየሱስ ክርስቶስ ለዳዊት ባህሪ የከርሱ የዳዊት የባህሪ የሆዱ ፍሬ የምትሆን ኢየሱስ ክርስቶስ አለ የማይከዳ እግዚአብሔር አስቀድሞ በዙፋኑ ላይ ላኖረው የመሐላ ስም ሰላምታ ይገባል ይህ የመሐላ ስም ማን መዳፍ ላይ ተቀረጸ ሚካኤል ላይ እጁ ላይ ያኖረው ይላል አካ ማለት ማለት አልፋ ማለት ነው ካ ማለት እና ካይ ነው ማለት ነው ማለት ኦሜጋ አልፋና እሱ ማን ነው አነ ወእቱ አልፋው ቤተክርስቲያን ታቦቱ ላይ ምጽፈው ስም ነው አልፋው አልፋና ኦሜጋ እኔ ነኝ አነ ቀዳማዊ ፊተኛው እኔ ነኝ ወአነ ዳህራዊ ኋለኛው አረ በጣም ከባድ ስም ነውና የዚህ ስም የተሰወሩ ምስጢሮቹ እነዚህ ናቸው በዚህ ስም ሰማያት ጸኑ ይላል ምን ጸኑ ሰማያት ጸኑ ይስም አለ ዓለም ሳይፈጠር የነበረ ነው በዚህ ስም አለ ፀሐይ ጨረቃ ከዋክብት ሁሉ ይመላለሳሉ አዝርዕት አትክልት እጽዋት እኔ አንተ ሁላችንን ያዘ ሰስቴን ያደረገው የማን ስም ነው አካ የተባለ የእግዚአብሔር ስም ክስብኤል የተባለ ስሙ ቤቃ የተባለ ስሙን በቅዱስ ሚካኤል እጅ ላይ አኖረው ክብር ለዚህ መልአክ ሚያህለው የለም ሚካኤል ዓለም ሳይፈጠር የነበረ ስሙን የሰጠው ለማ ብቻ ነው ለሚካኤል ብቻ ነው በቃ አበዮ ንጉሥ ስብሐት ለሚካኤል ሊቀ መላእክት ለመላእክት አለቃቸው የሚካኤልን ክብር ባለቤት ከፍ አድርጎታልና ኤል ገብርኤል ሩፋኤል ኡራኤል ይላል አካ የሚል ስም ግን ሚካኤል ስለዚህ ሚካኤልም እጁን አነሳ ማለት ምን ሆነ ዓለም ሁሉ በራ ማለት ነው ክብር ለዚህ መልአክ ከክብሩ የተነሳ ምድር በራች ይላልና ሚካኤል ረድኤቱ በረከቱ ይደርብን በጣም ደግ መልአክ በጣም ርህሩ መልአክ በጣም አዛኝ መልአክ ከድንግል ማርያም በመቀጠል በርህራሄው ምናውቀው በአማላጅነቱ ምናውቀው ሙሴን ከፈርዖን ኢያሱን ከአማሌቅ ሕዝቅያስን ከሰናክሬም ዳዊትን ከጎልያድ ዳንኤልን ከአፋናብስት ሶስናን ከደረበናት አፎሚያን ከዲያብሎስ ወጥመድ ባህራንን ከሞት ደብዳቤ ነጥቆ ያወጣ ባለ ሰይፍ ማን ነው ባለ ሰይፍ በሉት እስቲ ኃይላት ላይ ነው የተሾመው ስራው ሰይፍ አለው የእግዚአብሔር ስም ሰይፍ ነው አይደል እጁ ሲያነሳ የሱ ጭፍሮች ከሱ ኋላ የሚከተሉት የእሳት ሰይፍ አላቸው እና ሚካኤል ሰይፉን ብልጭ ካደረገ በሰማይ የሰናክሬም ጦር 185000 እንደ ቅጠል ረገፈ ሰይፉን ብቻ ነው ብልጭ ያደረገው በሰማይ ክብሩን ተመል የሰይፉን ጫፍ እንደዚህ ብልጭ ያደረገ 185000 ሰራዊት ረገፈ ዛሬ ቅዱስ ሚካኤል እጁን ብድግ ባደረገ ቁጥል አጋንንትን ያረግፋቸዋል ክብር ለዚህ መልአክ ያረግፋቸዋል እርግፍ ነው የሚያደርጋቸው ስለዚህ የዚህ መልአክ ተራዳይነቱ አይለየን በረከቱ ረድኤቱ ይደርብን ቅዱስ ሚካኤል ሲመጣ ድንግል ማርያም ስትመጣ በረከቱ ሁሉ ምን ይሆናል ይፈሳል ሚካኤል ጠባቂነቱ ለእመቤታችን ጭምር ነው ለማን ጭምር ነው ታቦቱ ላይ እቺ ነገራችሁ ልቀመጥ እግዚአብሔር ሁለት ኪሩቤልን አሳለ አንድ መልአክ እንደዚህ ተያይዘዋል እንደዚህ እየሰማችሁ ነው እንዲህ ተያይዘው በታቦቱ ዙሪያ ክንፋቸውን ረበብ አድርገው ቆመዋል ታቦት የእመቤታችን ነው ሁለቱ ኪሩቤል ግን የማን ምሳሌ ናቸው አንዱ የቅዱስ ሚካኤል አንዱ የቅዱስ ገብርኤል እሷም በቅዱስ ሚካኤል ተጠብቃ ከቅዱስ ገብርኤል ቃልን ሰምታ ማንን ጸንሳ ወልዳለች
አካላዊ ቃል ክርስቶስን ጸንሳ ወልዳለች ስለዚህ ሚካኤል ምንዋ ነበረ ጠባቂዋ ነው ዛሬ ስዕሏ ሲሳል የውዛ ጋር ተመልከቱ የእመቤታችን በቀኝ ማን አለ አራይቶች ሚካኤል በግራሽ በቃ ልክ እንደ ታቦቱ ነው እሷ ደግሞ ኪሩባዊ ሰረገላ ናት ምንድናት ገብርኤል በሱራፌል ላይ ተሹሟል ሚካኤል በኪሩቤል ላይ ተሹሟል ሁለቱም የኪሩቤል አለቃዎች ናቸው በረከታቸው ይደርብን ሄኖክ እንዳለን ማለት ነው እና እቺ ነገራችሁ ላብቃ መሰለኝ ስዕሏን ሲተመልከቱ ዝም ብላችሁ ስታዩ ብዙ ነገር ታያላችሁ በጣም አንደኛ ምን ታያላችሁ ሚካኤል በቀኝ ገብርኤል ልክ በታቦቱ ላይ ሁለቱ መላእክት እንዳሉ እሷ ደግሞ ማናት ኪሩባዊ ሰረገላ እስቲ በሉ ድገሙት ኪሩባዊ ሰረገላ ማለት ምን ማለት ነው ዛሬ ቤተክርስቲያናችን መንበረ ታቦቱ ላይ ማን ነው የምትሳለው ድሮ ኪሩቤል ነበሩ አሁንስ በኪሩቤል ላይ የተቀመጠውን አምላክ በጀርባዋ በማዘል በከንዷ በመታቀፍ በከናፍሯ በመሳም ኪሩባዊ ሰረገላ ሆነ የተገለጠችው ሚካኤል የጠበቃት ገብርኤል ያበሰራት ማናት ስለዚህ እሷን የሚበልጥ የለም ማለት ነው ከፍጡራን ወገን ከኪሩቤል አትበልጥም አረመልሱ ከሱራፌልስ እቺ የመጨረሻ ጥቅስናት አባ ጊዮርጊስ ምን ይላል አንቲ ታቢም ኪሩቤል አንቺ ከኪሩቤል ትበልጫለሽ መቤታችን እናታችን ወተፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል በማ ወበምጽናቲው ዘእሳት ይጼኑ መንበሮ ዙፋኑን በእሳት መሰሶ ይደግፋሉ ሕዝቅኤል አንድ ላይ ኮቦር ላይ እንዳያቸው አንቲ ሰጾርክዮ በከርስኪ አንቺ ግን በማይጸንሽ ተሸከምሽው እናንተ ተርጉሙት ወሃ ቀፍክዮ ባብራክኪ በጉልበቶችሽ ታቀፍሽው ወሃ ዘልክዮ በዘባንኪ በጀርባሽ በጣም ጎበዞች ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፈንታ ምኖችሽ ሆኑ ጉልበቶችሽ ሆኑ እነዛ በሰረጋላቸው እሷስ ይሁት ምኖቿ ጉልበቶቿ ህየንተ ምጽናቲው ዘእሳት አእዳውኪ ኮና በእሳቱ ምሰሶ ፈንታ ምኖችሽ እጆችሽ እነዛ ዙፋኑን በእሳት ምሰሶ ደገፉ እሷስ ወላጅ አላችሁ ልጆቻቸውን አላይወርዳቸዋል ብለው እንድትደግፏቸው ዓለምን የሚደግፈውን ጌታ በመሃል እጆቿ ደገፈችው ክብር ለጀርባዋ ክብር ለክንዷ ስለዚህ ሚካኤል ጠባቂዋ ነው ገብርኤል ደግሞ አብሳሪዋ ነው ረድኤቷ በረከቷ ይደርብን በተለይ ዘማሪ ምንዳዬ ደግሞ እንደው ሰባቱ መንጦላየት ብሎ ሲዘምር መቼም ነፍስን ያረሰርሳል አይደለ በተዘዋሪኮ ዘምር ማለት ነው እግዚአብሔር ከሁላችን ጋር ይሁን የሊቀ መላእክት የቅዱስ ሚካኤል ተራዳይነቱ በረከቱ የቅዱስ ዮሐንስ ወልደ ነጎድጓድ ለመቤታችን ወዳጅ ጸጋው ረድኤቱ ከሁላችን ጋር ይሁን ለዓመቱ በሰላም ያደርሰን ወስብሐት ለእግዚአብሔር